የተጣለበትን ኃላፊነት ወደ ጎን በመተውና የግል ጥቅምን በማስቀደም ከጅቡቲ የተጫነ ነዳጅን በህገወጥ መንገድ በመቀሸብ ላይ የነበረ የነዳጅ ጫኝ ተሽከርካሪ በአፋር ክልል የጸጥታ ኃይሎችና በንግድ ቢሮ በተደረገ ክትትል እጅ ከፍንጅ ተይዟል። عصر شومنتن تصديقو تكباراو كخون تعزيز زولو ناي مخت حقي بزحات تعبقتي سبع مسلاتن علم لخان تكالاتن ناتقام ويركبهم سبب مز تግራይ ዘዝረቕወን ዜጋታት ብግድና ወታደራዊ አገልግሎት ዘቱን ተቋም ትድማ ከቢድ መቕጻዕቲ ዝወሰነን ሓዶሽ አዋጅ ክስርዝዎ ትካል ተጣባቂ ሰብአዊ መሰላት ሂማን ራይትስ ጸውዒም እቲ ብሶልስ 23 ሰነ በቲ ትካል ዝወፀ ጸብጻብ ከም ዘመላኽቶ ህዝባዊ ወያነ ሓርነት ትግራይ ህወሓት ነዛ አዋጅ ዘውፀ ኣብ መጀመርታ ሰነ 2023
2016 ነቲ ብፌደራል መንግስቲ ዝድገፍ ዕድመ ስልጣኑ ዝተናውሐሉን ጊዜያዊ ምምሕዳር ድሕሪ ምእላይን ምስ ናይ ኤርትራ ተመሳሳልነት ዘለዎ ገባብ ሃገራዊ ኣገልግሎትን ጽዑቕ ወተሃደራዊ ምልመላን ድሕሪ ምጅማርን እዮም። ተጋሩ ገና ካብ በሰላታት እቲ ዕናዊ ኩናት 2 ዓመት ኣይሓወይን ዘለው ክትብል ዝገለጸት ኣብ ትካል ሂማን ራይትስ ዎች ምክትል ዳይሬክተር ኣፍሪካ ዝኾነት ላትሻ ባደር ስበስልጣን ትኽልል ነቲ ዘሎ ፖለቲካዊ ውጥረት ንምፍታሕ ንሲቪላውያን ብግድን ኣብ ወተሃደራዊ ኣገልግሎት ብምእታውን ነዚ ተግባር ንዝነቕፉ ብምቕፃዕን ክኸውን የብሉን ኢላ። እቲ ንዝነበረ ጊዜያዊ ምምሕዳር ፍሪሱ ስልጣን ተኽልል ብሓይሊ ዝመንዝዕ ህወሓት ዝመርሖ ቤት ምኽርን መንግስትን ትግራይ ነዚ ንድፈ ኣዋጅ ወተሃደራዊ ክተትን ጻውዒትን ዘጽረቐሉ ምኽንያት ኣብ ልዕሊ ትኽልል ዘንጽላሉ ዘሎ ጸጥታዊ ስጋት ንምምካት ከም ዝኾነ ዝገልጽ። ህወሓት ነቲ ጊዜያዊ ምምሕዳር ብ5 ጉንበት 2026 ካብ ስልጣን ድሕሪ ምእላዩ ፌደራላዊ መንግስቲ በጀት ትኽልልን መሓያ ሰራሕተኛታት መንግስትን ብምኽላእ ከምኡውን ዕድመ ስልጣን እቲ ጊዜያዊ ምምሕዳርን ፕሬዚዳንቱን በይናዊ ብዝኾነ መንገዲ ብምንዋሕ ንሓድሽ ዕጥቃዊ ግጭት ይለዓዓል ኣሎ ክብል ክኸስስ ጸኒሑ እዮም። በዚ ምኽንያት እቲ ኣዋጅ ድሕነት ክልል ትግራይን ህዝብን ንምሕላው ጥዕንኦምን ዕድሜኦምን ዝፈቕደሎም ዜጋታት ግዴቶም ክዋፅኡ ዝዓለመ ምዃኑን እዚ ድማ ናይ ህላዊ ጉዳይ ምዃኑን ብወገን ትግራይ ዝወሃብ መርትዕ እዩ። እዚ ኣዋጅ መኸተ ነቲ ናይ ፈትሒ መሓውር እዙይ ዓብዪ ፈተና እዩ። ከመይ ኣቢሎም እዮም በዚ ንሰብ ክፈርዱ ክውዕሉ ብምንታይ መስርሕ ነካይዳንከ ኣይንቕበለን ክብሉ ይኽእሉ ዝብሉ ካሊእ ዝለዓሉ ዘለዉ ሕታጆም ኣብ ልዕሊ ኢትዮጵያ ስጋት ጸጥታ ከስፍን ከም ዝጸንሐ ብተግባር ከም ዝተረኣየ ገሊፆም። ስለዚ ኢትዮጵያውያን ኣብ ውሽጢ ሃገር ኣብ ዘለዉ ሃጓፋት ወይ ድማ ጉድለታት ኣትኩሮም ክሰርሑ ከም ዝግባእ ኣገንዚብሎም። እዚ ከም ዘሎ ኮይኑ ኣብ ኢትዮጵያ ተኣሲሮም ዝጸንሑ 2 ኣባላት ብርጌድና ሓመዱ ብዋሕስ ተፈቲሖም። ምንቅስቓስ ግንባር ህዝባዊ ማዕበል ብርጌድና ሓመዱ ኣብዚ ዝሓለፈ ሒደት መዓልትታት ኣብ ኢትዮጵያ ተኣሲሮም ዝነበሩ ኣይተ ኪሮስ ተስፋሃን ኣይተ ኣብየል ዓብለሎምን ዝተባሃሉ ኣባላት ብዋሕስ ከም ዝተፈትሑ ኣፍሊጦም። እቲ ምንቅስቓስ ማእሰርቶም ንኹሉ ኣባል ብርጌድና ሓመዱ ዘሻቐለ ስለ ዝነበረ ብቐረባ ክከታተሎ ከም ዝጸንሐ ገሊፆም። ግንባር ህዝባዊ ማዕበል ብርጌድና ሓመዱ ብ24 ሰነ 2026 ኣብ ዘውፅኦ ዋናዊ መግለፂ ንድርኺት እቲ ማእሰርትን ተተሓዝቲ ጉዳያትን ብዝምልከት ኣድላይ ስጉምታትን ክትትልን ክገብር ድሕሪ መጽናሕቶም ካብ ዝሓለፈ ሰሙናት ሒዞም ተኣሲሮም ዝቐንደይ ክልቲኦም ኣባላቱ ተማሮ ብ24 ሰነ ብዋሕስ ተፈቲሖም ካብ ቤት ማእሰርቲ ወፂኦም ከም ዘለው ንኹሎም ኣባላትን ህዝቡን ኣበሲሮሎም። ኩነታት ጥዕኖምን ድሕንነቶም ናብ ጽቡቕ ደረጃ ከም ዘሎ ዘረጋገፀት ምንቅስቓስ ኣብዚ ናይ ፈተና እዋን ብዝተፈላለዩ መንገድታት ሓልዮቶምን ደገፎምን ንዘረይ ኩሎም ኣባላቱን ፈተውትን ልባዊ ምስጋና ኣቕሪቦም ጉዳዮም ክሳዕ መወዳእታ ፍታሕ ዝረክብ ብወገንና ኣድላይ ስራሓትን ክትትልን ምግባር ከም ዘይነቋርፅ ክነረጋገጽ ንፈቱ ዝበለ ምንቅስቓስ ግንባር ህዝባዊ ማዕበል ብርጌድና ሓመዱ ተወሳኺ ምዕባለታት እንተሃልዩ ድማ ብወግዓዊ መስመራት ኣቢሉ ከፍልጥ ምዃኑ ሓቢሮም። ግንባር ህዝባዊ ማዕበል ብርጌድና ሓመዱ ኤርትራውያን ማሕበረሰባት ዲያስፖራ ዘጣይሽዎ ምንቅስቓስ ኮይኑ ንስርዓት ግደፍ ብምቋም ኣብ ኤርትራ ፖለቲካዊ ለውጢ ንኽመጽእ ዝነጥፍ ዘሎ ምንቅስቓስ እዩ። እቲ ምንቅስቓስ ኣብ ኤርትራ ዲሞክራስያዊ ጽገና ክግበር ሰብኣዊ ምስላት ክኽበሩ ንዘይተወሰነ ግዜ ዝቕጽል ዘሎ ግዱድ ሃገራዊ ኣገልግሎት ደው ክብልን ስደት መንእሰያትን ቁጠባዊ ጽገማትን ከብቅዕን ብመንገዲ ማሕበራዊ መራኸብታት ከጎስጎስ መጽንሒ ይፍለጥ እዮም። ከምቶም ካልኦት ተቃወምቲ ኤርትራውያን ምንቅስቓሳት ነቲ ንነዊሕ ግዜ ብዘይ ሃገራዊ ምርጫ ዝቕጽል ዘሎ ስርዓትን ፖለቲካዊ ነጻነት ዘይብሉ ሃዋህውን እውን ክነቅፍ ጸኒሑ እዩ። እንዳነሳሁላችሁ ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተግባር በተደጋጋሚ የታየ መጣ throughout almost generations። ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ ነው። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው። ቅድሚያ ልንሰጣቸው የሚገባው ቅድም ጀነራል አምሸትን በግልጽ ስላስቀመጠው ነው። ዋናው የውስጣችን ጥንካሬ ነው። ብዙ እኔ አሁን የኔ ጓዶች ይፎክራሉ እሰማለሁ እና
እንዴት በሰው ድክመት ላይ ትመሰረታለህ? ለምሳሌ ፌዴራል መንግስት ደክሟል ይላሉ። የራስን ጥንካሬ ነው ማሰብ ያለብህ የሆነ እርምጃ ለመውሰድ። ጥንካሬው አለኝ ወይ ነው እንጂ የሆነ ድክመት የሆነ ሰው ድክመት ይኑርም አይኑርም ያንተ ጥንካሬ ሊሆን አይችልም። እናመሰግናቸዋለን። ምክንያቱም በጣም በጣም ትልቅ አስተዋጽኦ ለእኛ ሚዲያ ለማደግ ትልቁን አስተዋጽኦ ያደረጉት የብልጽግና ዲጂታል ሚሊሻዎች ናቸው። ምክንያቱም የምንናገረውን ኤዲት እያደረጉ እየቆረጡ ይለጥፉልናል እና የሚያሳየው አንደኛ መልእክታችን ደርሷል። ቁጭ ብለው መስማት ከቻሉ እና ቆርጠው ኤዲት አድርገው መለጠፍ ከቻሉ ፕሮግራሙን ሰምተውታል ማለት ነው። ስለዚህ መስማት ደግሞ መለወጥን ያመጣል። ምክንያቱም መስማት እምነት ከመስማት ነው ስለሚል እየሰሙ 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 ሲሄዱ አንድ ቀን የሰሙት ነገር ከእነሱ ጋር ይዋሃድና ከገቡበት እብደት ከወደቁበት ስህተት እንዲመለሱ ያደርጋቸዋል እና መልካም ነው። ብዙ ሰዎች የስታሊንን ፎቶግራፍ ለጥፌ ስታዩ ስታሊንን ታመጣዋለች ብላችሁ ጠብቃላችሁ። ስታሊን ታጋይ ነው፣ አሁን ተኝቷል። ግን ዛሬ የሰራው ወይም ትናንትና ሶሪ አንገቴን ያመኛል እንደምታውቁት ብዙ ጊዜና ፕሮግራም ስገባ አስሬ እንዲህ እላለሁ። በተለይ ደግሞ ልክ ፕሮግራም ስጀምር ያኔ ነው አንገቴን ማመም የሚጀምረኝ እና ይቅርታ አድርጉልኝ። እና ስታሊን ወንድማችን አርበኛ ነው፣ ታጋይ ነው። ዛሬ ተኝቷል። ግን የእሱን ፎቶግራፍ ስለጥፍ በልዩ ደስታ ነው። ምክንያቱም ዛሬ የሰራት ፕሮግራም ወይም ትላንትና ይመስለኛል የሰራት ፕሮግራም የአመቱ ቀልድ በሚባል እንድትያዝልን በዚህ አጋጣሚ ማሳሰብ ፈልጋለሁ እና እሱን በሚመለከት ነው የዛሬ ፕሮግራማችን እና የተለያየ እንጨምራለን። ቴንኪዩ። አዎ እንግዲህ የእኛ ስራ ከባድ ነው። ብዙ የወገብ የትከሻ የእጅ ጉልበት ይጠይቃል እና አንገቴን እንትን የሚለኝ ለዛ ይመስለኛል። ብዙ አይነት ጓደኞች አብረውኝ የሚሰሩት ምን ይላሉ፣ ወደ ነጥብ ይገባለሁ። እኛ እኮ ጂም መሄድ ትተናል፣ ምክንያቱም ዌይት ሊፍት እዚህ ስለምናደርግ ይላሉ እና ስራችን ብዙ ፊዚካል ነገር ስላለው መቼም ነርሱና ወገቧን የማያማት ነርሱና ትከሻዋን የማያማት አለች ብዬ አላስብም፣ አንለስ ኦፊስ ውስጥ የሚሰሩ ካልሆኑ በስተቀር። ክብር ለእግዚአብሔር ይሁን። ሰዎችን ጤነኛ ሆነን ቴክ ኬር እንድናደርግ ይረዳን አምላክ እግዚአብሔር ስሙ ይባረክ። እኔ መቼም ፕሮፌሽኔ በጣም ነው የምወደው። ደግሜ ደጋግሜ የሚሰሩት መነግራቸው አሁንም ድጋሚ ተመልሼ ማጥናት ካለብኝ አሁን ስተዲ ጌን ብላቸዋለሁ። ነርሲንግ ግን ድጋሚ ማጥናት ካለብኝ ማጠናዋለሁ። ወድጄው አክብሬው የምሰራው ፕሮፌሽን ነው እና አንዳንዶች ነርስ የሆኑት ለገንዘብ ነው። ያው ነርስ ሲባል አሜሪካ ወደ ነጥብ ይገባለሁ። እሺ ይህን ሼር ላድርጋችሁ በዚህ አጋጣሚ። አንዳንዶች ማጆሪቲው ማለት ይችላሉ በአሁን ዘመን ነርስ የሚሆኑት ለገንዘብ ነው። ያው ነርሲንግ ውስጥ ገንዘብ አለ ይባላል። አንዳንዶች ግን ኮል ነው፣ ጥሪ ነው እና እኔ ጥሪ ነው ብዬ ነው ነርሲንግ ውስጥ የገባሁት እና ወድጄና ፈቅጄ ነው። ከልጅነቴ ጀምሮ ሜዲካል ፊልድ ውስጥ መግባት ነበር የምፈልገው። በቃ የምወደው እና የማከብረው ስራ ነው። ጥሩታን በወጣ ሰራዋለሁ፣ በነፃም ቢሆን ሰራዋለሁ። አይ ጀስት ላቭ ፕሮፌሽኑን በጣም አከብረዋለሁ፣ በጣም ወደዋለሁ እና እንደው በዚህ አጋጣሚ ልበል ብዬ ነው። አንዳንዶች እንደውም የነጌታቸው ደጋፊ እሷ እኮ ነርስ አይደለችም ምንድን ነው ሲል የሰማሁት የሆነ ነገር ስፔሻል ነርስ የሚባል ናት በየሰው ቤት ሄዳ የምትሰራ ምናምን ነገር አለና በእነሱ ቤት አዋርደው ይሞተዋል። እንደዛም በሆን እንደዛ ሰርተው የሚተዳደሩ በርከት ያሉ አሉ። ስራ ክቡር ነው። መጥፎ ቦዘኔ ሆኖ ዱርዬ ሆኖ መኖር ነው እንጂ ስራ ሰርቶ መኖር ስራ ክብር ነው። በቃ ስራ ክቡር ነው። ኤኒዌይስ ዛሬ በርከት ያሉ ነገሮችን ነው ከእናንተ በቃ መስማት ጀመርኩኝ እና ስታሊን ኢዝ በቃ ናቹራሊ ሂዝ ቬሪ ፈኒ ኮሜዲያን ነው እና ምን አለ አሉላ ታሪኩ የጀመረው ቲኤምኤች ላይ ነው ያለቀውም ቲኤምኤች ላይ ነው። በጣም ያስቀኛል። እና አሉላ ታሪኩ የጀመረባትና ታሪኩ ያለቀባትን ቲኤምኤችን አፍርሶ በትኖ ሲሄድ ስታሊን ሀ ብሎ ፕሮግራም በራሱ ጀምሮ ይህንን የመሰለ ጠንካራ ፕሮግራም ብልጽግናን የሚያንቀጠቅጥ ብልጽግናን የሚያርበተበት ፕሮግራም ነው። ለቤተሰቦቹ ጥሩ አባት፣ ጥሩ ባል፣
ቁም ነገር ኑሮ ቤት ውስጥ ስቱዲዮ እኔ አይ ዋዝ ሴይንግ ቱዴይ የእውነት ወንድ ነው ስታሊን ስል ነበረ። የእውነት ወንድ ነው እና ይችንም ፕሮግራም ዛሬ እንድሰራ ያደረገኝ የስታሊን ፕሮግራም ነው እና ወደሱ ከመግባት በፊት አንዳንድ እየሆኑ ያሉትን ሼር ላድርጋችሁ ዲስከስ እናድርግ። የአሜሪካው አምባሳደር ወደ ትግራይ ይሄዳል ተብሎ ከዛ ብዙ አይነት ደግሞ የውሸት ወሬዎች እየወጡ ነው እና አይ እሱ ታደሰ ወረደን ማግኘት ፈልጋለሁ ብሎ ሴኪሪቲ ከቨሬጅ አንሰጥህም ስላለው በዚህ ምክንያት ፖስትፖንድ ሆነዋል የሚል ሶሻል ሚዲያ ላይ የተሰራጨ እንዳለ አንዳንድ ወዳጆች ላኩልኝ እና ባለችኝ አክሰስ ደውዬ ይሄ ነገር እውነት ነው ወይ ብዬ ጠየቁ። ባይዘው ወይ ስለታደሰ ወረደ አንድ ነገር ልንገራችሁ። በጣም የተሳሳተ ኢንፎርሜሽን ስለታደሰ ወረደ አለ። እኔ ፐርሰናሊ ታደሰን የተቃወምኩበት የተናገርኩበት የራሴ ሪዝን አለኝ። እውነቱ ግን ስለታደሰ ወረደ ልንገራችሁ። አንድ ቀን ጀነራል ታደሰ ሞቶ ይህን መቼም የኛ ሚዲያ የሆነ ነገር ተናግሮ ውሸት ሆኖ አታውቅም፣ ሳናጣራ አንመጣም። ይህንን አይም ሹር ፕሮግራማችን ተከታታዮች ትመሰክሩልናላችሁ። እና ታደሰ ወረደ የብልጽግና ወዳጅ አይደለም፣ የብልጽግና መሳሪያም አይደለም። እኔ አይ ካን ጋራንቲ ዩ ዲስ ዋን። ታደሰ ወረደን ብጥር አድርጎ ያውቃል። አብይ በጣም እንደሚጠላው አብይ ሊያዋርደው ሊገለው እንደሚፈልግ ታደሰ ወረደ በደንብ ጠንቅቆ ያውቃል። የነበረውንም አድሚኒስትሬሽን ሳበታጅ እንዳደረገበት አብይ ጠንቅቆ ያውቃል። ያካሄድ ስህተት ነበረ፣ ምንም ጥያቄ የለውም። አንድ ቀን የሆነ ፕሮግራም ሰራለሁ ስለነበረው የፓወር ስትራግል ምናምን። አንድ ቀን የሆነ ነገር እየጻፍኩ ነው፣ ወይ በጽሁፍ አቀርበዋለሁ ወይንም ደግሞ አንድ ቀን ፕሮግራም ሰራለሁ። እውነቱ ግን ታደሰ ወረደ በአብይ ሳይድ አይደለም። ዳት አይ ካን ጋራንቲ ዩ። የፓወር ስትራግል ነበር አማንግተም ትግራይ ውስጥ በትክክል። ታደሰ ወረደ ግን ሂዝ ናት በአብይ ሳይድ። የአብይ ወዳጅ አይደለም፣ የአብይ ፌቨሬት አይደለም፣ ለአብይም እየሰራ ያለ አይደለም። ዳዊት አውራምባ እየወጣ የሚጽፈው ከኦፒዲዎች የሚያገኘው ሪሶርስ እንጂ ከታደሰ ወረደ አይደለም። ለሚመክታ ያንን ክሊር ላድርግላችሁ። ዳዊት አውራምባ የሚጽፈው የኦፒዲዎች አጀንዳ ነው። ኢት ሃዝ ነቲንግ ቱ ዱ ከታደሰ ወረደ ጋር። ታደሰ ወረደን ግን ተጠቅመውበታል። ታደሰ ወረደ ሃዝ ነቲንግ ቱ ዱ ዳዊት ከሚጽፈው ጋር በትግራይ ሳይድ ነው ያለው። ስለዚህ የአሜሪካው አምባሳደር ታደሰ ወረደን ለማግኘት ሊሄድ ፈልጎ ተከላከለ። ውሸት። ራሱ ተታኩሷል። ደብረጽዮን ራሱ ተታኩሷል። መሪ ከሱ ጋር የነበሩትን አጃቢዎቹ የተገደሉበትም አሉ። ብልጽግናና ኤርትራ ገጥሟቸው ማለት ነው። ይሄኔ ጻድቃንም ሊሆን ይችላል። ደብረጽዮን ወደ አዴር እየሄደ ነው ግጠሙት ያለ ጻድቃንም ሊሆን ይችላል። ይውል ኔቨር ነው እና ታዲያ እሺ ቢለው ኑሮ ያን ሁሉ ዋጋ ይከፍል ነበረ? በሌሊት ሰራዊቱን የእሱን ወታደር ይዞ በሌሊት በቀትር ሸሽቶ ሄድ ነበረ? እኔ እኮ እኒህ ጻድቃን የሚባለው ሰውዬ እንዲሁ ስንት ዘመን ነው የቀረው? ይሄ ሰውዬ ግን ማጆሪቲውን የላይፉን እንኳን እሱ እኔ ምን ላለው ለልጆቼ ማጆሪቲውን ላይፍ ኑሬዋለሁ እላቸዋለሁ። ከዚህ በኋላ ለቀረልኝ ነገር አይ ኒድ ቱ ቢ ፕሪንሲፕል የሆነ ላይፍ ነው መኖር የምፈልገው እላቸዋለሁ። ይሄ ሰውዬማ ሃው ማች ሞር የሰው እድሜ እኮ ቢረዝም 80 ነው የሚለው። እኒህ ሰውዬ የጻድቃን የሚባለው ሰውዬ ወይ የሚባሉት ሰውዬ 70 ምናምን ዓመቱ ብሎ ሲናገር ሰምቻለሁ። ጌታቸው የትኛው ዘመን ነው እነዚህ ሰዎች እየተዘጋ ላለው መጽሐፍ የጻድቃን ህይወት እንደ መጽሐፍ ብታዩት ማጆሪቲዎቹ ምዕራፎቹ ተዘግተዋል። ጥቂት ምዕራፎች ናቸው የእሱ መጽሐፍ ሊዘጋ የቀረው። ለእነዚህ ለቀሩት ለጥቂቶቹ ምዕራፎች ምንድነው በዚህ ደረጃ አይ ዶንት አንደርስታንድ። እኔ ሊገባኝ አልቻለም። ጦርነት ጊዜ በፊት አድርጎ እንዴ አራተው ትግራይ ውስጥ ያለ ህዝብ ነው ጄኖሳይድ የሞተው ትግራይ ውስጥ ያለ ወጣት ነው። አሜሪካ ውስጥ ያለው በህይወት አለ። እኛ አትሊስት እኔ በዚህ ጦርነት ውስጥ በትግራይ ጦርነት ኢንቮልቭ ስላደረኩ ብዙ ነገር አውቃለሁ። ስለዚህ አሉላ ምንም አይነት የዲፕሎማሲ ስራ ውስጥ ያልሰራም፣ ኢንቮልቭ አላደረገም። ምንም አይነት የአድቮኬት ግሩፕ ውስጥ ኢንቮልቭ አድርጎ አያውቅም። አሁንም የተፈጠረ የአድቮኬሲ ግሩፕ የሚባል የለም። አለቀ ደቀቀ። እንግዲህ አስቡት አሉላ የሚነግረን ወሬ በዲፕሎማሲ ጥርሴን የነቀልኩ ነኝ ብሎ ከመናገር ሪዮትን በሚያክል ትልቅ ሚዲያ ወጥቶ ይህንን የሚያክል ውሸት ለመናገር ከደፈረ አሉላ የሚነግረን ነገር በሙሉ ምን ያህል ውሸት እንደሆነ ማስረጃው እሱ። ኤቭሪ ታይም አሉላ ወጥቶ ሲነግራችሁ በዲፕሎማሲ ጥርሴን ነቅያለሁ የሚሉን አስታውሱት። በዚህ ደረጃ ነው በቃ አሉላ ማለት በሬ ወለደ የሚባለው ነገር ራሱ ያንሳል። ከዚህ የበለጠ ውሸት የለም። በቃ እንዴ ከዚህ የበለጠ ውሸት የለም። በቃ የዓመቱ ትልቁ ውሸት በዲፕሎማሲ ጥርሴን የነቀልኩት የሚለው አሉላ በኢህአዴግ ዘመን ወይ
በኃይለ ማርያም ወይ በመለስ ዘመን ወይ በኃይለ ማርያም ዘመን የትኛውን የዲፕሎማሲ ስራ የሰራው? የት ሀገር አምባሳደር ነበረ? በየትኛው አድቮካሲ ግሩፕ ውስጥ የነበረው? ጥርሴን የነቀልኩት ይህንንም ያክል እኔ ያሉላ አይደለም የገር ለምውን ከም ቅድመ 50 ዓመት ለምውን ከም ቅድመ 20 ዓመት ለምውን ከም ቅድመ 5 ዓመት ኣብናይ ህልውና ሓደጋና እዚ ከይኣክል ድሕረቲ ደማዊ ውግእን ታሪኻዊ መኸተን እዚ ናይ ቀረባ እዋን ኩናት ኣብ ፕሪቶርያ ዝተረኸበ ሒደት ጸጋታት ዘለምልምን ዘስስንን ሰብ ተሳኢኑ ክባር ህዝቢ ትግራይ ከይተመለሰ ስማር ግዝኣት ትግራይ ከይተዋሕሰ ግዜ ይኸይድ ኣሎ ብውፅኢቱ ድማ ትግራይ ውሕዳት ኣብ ምፍራሳ ዝጥቀሙ ሓይልታት ጥራይ ዝነበሩላ ክልል ናብ ምዃን ተሰጋገረ ወለዶ ይጠፍእ ኣሎ ህዝቢ ይሃልቕ ኣሎ ታሪክ ሕብረተሰብ ይድምሰስ ኣሎ ተስፋ ነብሲ ወከፍ ሰብ ይጠፍእ ኣሎ ሕዚ ንምንታይ እዩ ከም ህዝቢ ፍሒት መባልኣዊ ኢና ንምንታይ እዩ ነብሲ ወከፍ ዓወት ናብ ካልእ ምዕራፍ ዘየሰጋገረ እንታይ እንተጌርና ኢና ካብዚ ዕንክልላዊ መቑሕ ወይ ቪሸስ ሰርክል ንወፅእ ሰላምን ለውጥን ትግራይ መዓዝ ይረጋገፅ እዚ ናይ ሎሚ ትኩረት ረዝይን ናይ ሎሚ ጋሻይ ድማ ሌፍተናንት ጀነራል ጻድቃን ገብረትንሳኤ ምሳና ጽምሕ ሓደ ሓመጻ ጀነራል እንኳን በሰላም ተራህውና ታንኪዩ ይቀነለይ ን ካልኣይ ግዜ ጋሻ ዝገበረካ ዘለኹ አንተ ኣብ መእተዊ ዝገለጽኮ ኣጀንዳታት ኣለኒ ብዛዕባ ኢና ክናውጋዕ ቅድሚ ናብኡ ምኻድና ግን ሓደ ዝገርመን ነገር ክናውጋዕ እንደልየ ተመልከትና ምንታይ ክሰምዕዎ ብዙሕ ሻዕ ቲቢኤስ ናይ ጻድቃን ቴሌቪዥን ዝበሃል ሳውን ሰሚዕካ ይትኾን እንዲያውም ሓንሳዕ ከዓ ኣይቲ ቲቢኤስ ዝብል ሕፅረተ ቃል ጻድቃን ብስራትን ስየን ይብልዎ ሓንሳዕ ከዓ ኣይስኢሉ ጻድቃን ብሮድካስቲንግ ሰርቪስ ይበሃል በአጋጣሚ ኮይኑ ግን እዞም ዝጠቐስኮም ሰለስተ ሰባት ንዓኻ ሓዊሱ ወይ ሰለስተ ኢኹም ኣብ ቲቢኤስ ሸር እውን ኣይዓደኩምን ተሳትፎውን ኣይነበረኩምን ሓንሳዕ ንምንታይ ከም ዝበሃል እውን ይርድእኒ እዩ ግን ተደጋጋሚ ናይ ጻድቃን ቴሌቪዥን ትበሃል ተሎ እሞ ሸር ዘይዓደካሉ ከምኡ ክሰምዕ ተለካ ሰሚዕካ ትኾን ኢኻ ሰሚዕካ እንዳ ኣብ ቀረባ ግዜ ሰሚዐ ዝሓለፈ ግዜ ስኻ ነጊርካኒ ኣይ ነዊሕ ግዜ ኢኹም ፀኒሑ ሕዚ ቲቢኤስ ኣብ ዝኸፍአ ናይ ፋይናንስ ፀገም ኣሎ ድሓንሱ በጣም ኣይኮነን እቱ ጻድቃን ብስራት ስየ ዝበሃል ነገር መፅኡ ዘሎ እቶም ብፆት እውን እስካሊእ ለውጥ ደል ሰብ ዝገብሮ ዘሎ ከፊት ከሚቀመጡት ይመደባል። ከሀገር አለፍ ብሎም ዓለም አቀፋዊና ቀጠናዊ የደህንነት ጉዳዮችን በጥልቀት እየፈተሸ ከኢትዮጵያ ጥቅም አንጻር አንጥሮ በማውጣት ለፖሊሲ ግብዓትነትን በማቅረብ አዎንታዊ ሚና ይጫወታል። የዚህ አካል የሆነው መድረክም አዲስ አበባ ላይ ሲካሄድ ግኝቱን ይዞ ለምክክር ሲቀመጥም ይህንን ታሳቢ በማድረግ ነው። ባለፉት ዓመታት የኢትዮጵያ ብሔራዊ ደህንነት ፈተና ከሆኑ ጉዳዮች መካከል ኢትዮጵያ የገጠሟት ውስጣዊ ችግሮች ናቸው። እነዚህ ውስጣዊ ፈተናዎች ለውጭ ኃይሎች በርን ከፍተዋል። በመድረኩ ላይ የታደሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌ እንደሚሉት ከራሱ ስልጣን ፍላጎት ባሻገር የህዝብን ደህንነት የማያከብሩ ጽንፈኛ ልሂቃን ላለፉት ዓመታት የኢትዮጵያ ፈተና ሆኖ ቆይተዋል። አገራችን እያተራመሰ ያለው ነገር ጽንፈኝነት ነው። በዋናነትም ይሄ ብሔር ጽንፈኝነት ነው። በተለያየ አቅጣጫ ይምጣም በሰሜን በቲፒኤልኤፍ አክራሪ አመራሮች በኩል ይምጣ፣ በአማራ ፋኖ በሚባሉ አክራሪ የአማራ ናሽናሊስቶች ይምጣ፣ በኦሮሚያ በሸኔ ስም በኦነግ ስም በኦላ ስም የሚንቀሳቀሱ አክራሪዎች ስም ይምጣ፣ በአብዛኛው በሀገሪቷ ውስጥ እየተካሄደ ያለው ነገር የብሔር ጽንፈኝነትና ከዚህ ጋር ተያይዞ እኔም ማልመራት እኔ እንደፈለኩ ማላረጋት ኢትዮጵያ ለኔ አጠቅመኝም ስለሆነም ይሄንን ሰላሟን በማደፍረስ አጠቃላይ እድገቷን በመክታት ችግር ውስጥ የመክተት አይነት አባዜ ነው። የዚህ ደግሞ ዋነኛው አቀንቃኝ ልሂቁን ያው እንደምታውቁት ህዝቡ አይደለም ልሂቁን
ይሄ ልሂቅ ከየትኛውም ብሔር ጫፍ ይምጣ ከራሱ ስልጣን ፍላጎት ባሻገር የህዝብ ደህንነትን የሀገር እድገትን ሉዓላዊነትን የሚያከብር ኃይል አይደለም። እነዚህ ጽንፈኛ ኃይሎች ኢትዮጵያ ወደፊት እንዳትራመድ ዓለም ከደረሰበት እንዳትደርስም ሀገር ላይ ይህንኑ ለማድረግ እየተውተረተሩ ነው። የውጭ ኃይሎች የራሳቸው ኢንትረስት ቢኖራቸውም በዋናነት ግን የውስጡን እየተጠቀሙ የውስጡን ሁኔታ እያራገቡ ችግር እየፈጠሩብን ነው ያሉት። አሁን ያለው የቲፒኤልኤፍ አክራሪ አመራር ምን ደረጃ ላይ እንደደረሰ እየተከታተላችሁት ነው ያላችሁት። የወታደራዊ ምልመላ ግዴታን በህዝብ ላይ ጭምር የጫነበትና ልክ የዛሬ 5 ዓመት ያደርገው እንደነበረው እየወጣ የሚፎክርበት ሁኔታ ላይ ነው ያለው። ከኤርትራው አምባገነን መሪ ወይም ደግሞ አካላት ጋር እየተሳሰረ ከውስጥ ካሉት ጸረ ሰላም ኃይሎች በምንም በዓላማ ከማይገናኙ ጸረ ሰላም ኃይሎች ጋር እየተሳሰረ ችግር ለመፍጠር በዝግጅት ላይ ነው የሚገኘው። በሌላ በኩል ደግሞ ከሀገር ውስጥ ጽንፈኛ ኃይሎች በተጨማሪ ሻዕቢያ መሩ የኤርትራ መንግስት ሌላኛው የኢትዮጵያ የደህንነት ስጋት መሆኑን የትናንት ግብሩ ከዛሬው ጋር ተሰናስሎ መገለጫዎቹ ብዙ ናቸው። ኤርትራና መንግስቷ ገና ከጅምሩ ኢትዮጵያን የማዳከሚያ ፕሮጀክት ሆነው የመጡ በመሆናቸው ቀጠናውን ጭምር እንዳይረጋጋ የማይፈነቅሉት ድንጋይ የለም። ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያ መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ የፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬ ያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር ነው አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው። ታዲያ በዚህ መልኩ ከውጭም ከውስጥም በሚገኙ ጸረ ኢትዮጵያ ኃይሎች የተደቀኑ ፈተናዎችን ለመሻገር ኢትዮጵያውያን አንድነታቸውን ማጠናከር ወቅቱ የጠየቀው ምክረ ሀሳብ ሆኖ ከእልፍኛቸው ዘልቋል። ውስጥ ተግዳሮታችን ሀገረ መንግስቱን የሚገዳደርና ለሀገረ መንግስቱ ትሬት የሆነ ኃይል ሀገር ውስጥ አለ ብዬ አልገምትም። የሴኪዩሪቲ ትሬት ነው። ፕሬዝዳንት ታዬ አጽቀሥላሴ፣ ኤክሰለንሲ አምባሳደር ባንኮሌ አዶዌ፣ ኤዩ ኮሚሽነር ፎር ፖለቲካል አፌርስ ፒስ ኤንድ ሴኪዩሪቲ፣ ክቡራን የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ድርጅቶች ተወካዮች፣ ክቡራን የዲሞክራሲ ተቋማት ኃላፊዎች፣ ክቡራን የኢትዮጵያ ብሔራዊ ምርጫ ቦርድ የቦርድ አባላት፣ ክቡራን የተለያዩ ፖለቲካ ፓርቲዎች መሪዎች፣ ክቡራን የሲቪል ማህበረሰብ ድርጅቶች መሪዎች፣ ክቡራን የተለያዩ መገናኛ ብዙሃን ተቋማት ኃላፊዎች፣ ክቡራን የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች እና ሰራተኞች፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት እንኳን ደህና መጣችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባዘጋጀው 7ኛው ጠቅላላ ምርጫ አጠቃላይ ውጤት ማስታወቂያ ስለተመደማችሁና ስለመጣችሁ በድጋሜ እንኳን ደህና መጣችሁ ለማለት ወዳለሁ። ዛሬ የተሰበሰብነው 7ኛውን ጠቅላላ ምርጫ ውጤት ይፋ ለማድረግ ብቻ ሳይሆን
እዚህ ቀን ለመድረስ የተደረገውን ረጅም ጉዞ፣ የተሰሩትን ስራዎች፣ የተመዘገቡትን ተቋማዊ ለውጦች፣ በሂደቱ ያጋጠሙን ችግሮችና ተግዳሮቶች ጭምር ለሚመለከታቸው አካላት ለማሳወቅና በዚህ ሂደት ውስጥ ሁሉ የተሳተፉትን ለዚህም ቀን መድረስ ዋና ምክንያት ለሆኑት ምስጋና ለማቅረብ ጭምር ነው። ቦርዱ በ7ኛው ጠቅላላ ምርጫ ቅድመ ዝግጅት የቅሬታ አፈታት ሂደት ቅልጥፍና እንዲኖረው፣ የቴክኖሎጂ አጠቃቀም የህግ መሰረት እንዲያገኝ፣ ሴቶችና አካል ጉዳተኞች በምርጫ ሂደት ውስጥ የተሻለ ተሳትፎ እንዲኖራቸው የሚያስችሉ የህግ እና የአሰራር ማሻሻያዎችን አድርጓል። በተለይም የሴቶች የፖለቲካ ተሳትፎን ከማበረታታት በተጨማሪ ቦርዱ በዕለት ስራው በሁሉም የተቋሙ ፖሊሲዎች አካታችነት ዋና መርህ በማድረግ ሰርቷል። በተቋሙ ቦርድ ስራውን በሚሰራባቸው አካባቢዎች እና በተቋሙ ውስጥ ሁሉ የሚፈጸሙ ማንኛውም ጾታዊ ጥቃትና ትንኮሳን መከላከያ ፖሊሲ አንቲ ሴክሹዋል ሃራስመንት ተግባራዊ አድርጓል። ለመጀመሪያ ጊዜ በሀገራችን በተቀናጀ መልኩ የሚሰራ በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን መከላከልና ምላሽ መስጠት የስራ መመሪያ አዘጋጅቶ ከባለድርሻ አካላት ጋር በመሆን አስፈጻሚ ግብረ ኃይል አቋቁሟል። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ ሀገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። በዲጂታል መራጮች ምዝገባ ከ5 ሚሊዮን በላይ ዜጎች የተመዘገቡ ሲሆን በተለይም ራስን በራስ በመራጭነት የመመዝገቡ ሂደት ዜጎች ወደ ምርጫ ጣቢያ ሳይሄዱ በነፃነት በምቹ ስፍራ ራሳቸውን ለመመዝገብ የሚያስችል ስርዓት ነው። በዲጂታል የተመዘገቡ መራጮች ሙሉ መረጃቸው እስከ ፎቶግራፋቸው በመራጮች መዝገብነት በማሳተም የአንድን መራጭ ማንነት የማረጋገጥ ስራውን በጥብቅ በማድረግ ድምፅ መስጫ ቀን የሚፈጸሙ ጥሰቶችን በተወሰነ ደረጃ ለመከላከል አስችሏል። ይህም መረጃ በማጥራት በማረጋገጥ በማሳተም የቦርዱን ሰራተኞች ከፍተኛ ተሳትፎ ጠይቋል። ክቡር ፕሬዝዳንት፣ የተከበራችሁ እንግዶቻችን፣ ቦርዱ ከፖለቲካ ፓርቲዎች ጋር ያለው ግንኙነት በምርጫ ወቅት ብቻ የተገደበ ሳይሆን ሁላዊ ተግባሩ ሲሆን በላይ በሆኑ ምርጫ ጣቢያዎች ድረስ መድረሳቸውን መከታተል ሌላው ትኩረት የሚሻ ተግባር ነበር። በቦርዱ ሰራተኞች ፍጹም የሆነ መሰጠትና ክትትል በቃ ማሸጊያ መጋዘን ጭምር ውስጥ በማደር የተሰራ ስራ ነው። እንዲሁም ተቋማዊ ትውስታን ለማጠናከርና የምርጫ አስተዳደርን ከግለሰቦች ልምድና መገኘት ብቻ ጋር እንዳይቆራኝ ለማድረግ ተቋሙ በስራው እንዲቀጥል ለማድረግ የሚያግዝ ለመጀመሪያ ጊዜ የተቀናጀ የምርጫ ስራ ማስኬጃ መመሪያ ኢሌክሽን ኦፐሬሽናል ማኑዋል ተዘጋጅቷል። ይህ የስራ ማኑዋል የበለጠ መዳበር ያለበት ሲሆን በማንኛውም ጊዜ ማንኛውም
ባለሙያ ወይም ተተኪ ሰራተኛ የምርጫ ሂደቱን በግልጽና ሰራተኞች ብቻ ነው። ይህ በተለይም በስድስተኛው ሀገራዊ ምርጫ በልማት አጋሮች በኩል በውጭ ዜጎች የቴክኒክ ድጋፍ ሲሰራ የነበረው ስራ በተገኘው ዕውቀት በአሁኑ ወቅት ሙሉ በሙሉ ኢትዮጵያውያን መስራታቸው ፖለቲካዊ ጫና ወይም ተጽዕኖ በፖለቲካዊ ጫና ወይም ተጽዕኖ አለመመራት ሁሉንም ፓርቲዎች፣ መራጮች፣ እጩዎች፣ ባለድርሻ አካላት በእኩል በማገልገል ውሳኔዎቹን መስጠት የሚጠይቅ ሲሆን ቦርዱ በዕለት ተዕለት ሆነ በምርጫ ወቅት የተቋሙን ነፃነት ከማንኛውም አይነት ጫናና ጣልቃ ገብነት በመጠበቅ በሕግና በመርህ ላይ ተመስርቶ ውሳኔዎችን ሲያሳልፉ የተሰማሩ ከስር ለቦርዱ ሪፖርት በማድረግ ከፍተኛ ስራ ሰርተዋል። በምርጫ ወቅት የኮሚሽንም በተመሳሳይ መልኩ የምርጫውን ሂደት በቅርብ ሲከታተል ቆይቷል። ምርጫውን በገለልተኝነት የመዘገቡ የሚዲያ ተቋማት በማናቸውም ጊዜ ጋዜጣዊ መግለጫ ጥሪ سقط أميرة وا داربين درا خوينا خلب زريرة خو طرا خوينا علانا هربري بنا ها طرا خوينا دا فوق يسادو حرجة بطعم حرج خوينا تا خوينا دا دي عمله زني فين عقلت توسدني رادي قالدا طرطيره ولا انا سمع دا ابت تيك قتو علني رادي تيك توك وا ابت فسي ادري اني رادي انت ما تفسي فيسبوك قص مصحف وا ات معلك قال اخواك ريدي معلك واتساب شد بزح يكون تنافتي حساب تعبوا لهم كل تك زيري ايه انت حساب تعبوا لهم سناب شات وقت هذه أبذبوتا أنت خنقبر مزينا لكم حسبكم تفلتوا ده نفاس المقبال كذا إذا أكسجين المقبال كذا حكي ده مش أسمير الله أنا غمت خلوه عبيتم بضحة تبعت عند حذا مثي حجي نتا أنا ذب لكم تقبلوا في رجل سقط أميرة سكن زليل سبشليل سكن زولا سبرورا سكن زليل سبشليل أبنا قرمتا يسمع قرمتا شقرمتا يسمع قرمتا أبنا قرمتا يسمع قرمتا سكن زولا سبرورا سكن زليل سبشليل سكن زولا سبرورا سكن زليل سبشليل